ማን ያወቀ ክርስቶስ እንዳዘዘ እሱ እንዳዘዘ እንዳስተማረ አውቆ የፈጸማት ሰው ነው ጥምቀቷን ተፈጸማት የምንለው ማለት ነው። ስለዚህ ያንተ ነው ፋየርባክ ያደረገ እኮ አሁን ኢትዮጵያዊ ጃንደረባ ማን ነው ፊልጶስ አላስተማረውም ለማለት ፈልገህ ወደ ሌላ ጥምቀቶች ሄድክና እነሱ ከሆነማ የክርስትናን ጥምቀት አልተጠመቀም ማለት ነው ያነሳ። ለማንኛውም አላስተማረውም የሚለው በርደን ያንተ ነው ማለት ነው። እኔ ግን ኮሜንታሪዎች ላመጣልህ እችላለሁ የፕሮቴስታንት ኮሜንታሪዎች ጨምሮ ይህንን የሚያሳዩ አሉ ማለት ነው። በረከት እንግዲህ አንዳንድ ጊዜ ምንድነው ሙግት ስናደርግ አሁን እርሶ ፋየርባክ ወደ አንተ ያደረጋሉኝ እንጂ በትክክል ፋየርባክ እያደረጋሉ ወደ እርሶ ነው። እኔ በቀጥታ ማስረጃ የሐዋርያ ሥራ ንባብ ነው ያስቀመጥኩት። ነገር ምንድነው ኢትዮጵያዊ ጃንደረባ ኢሳይያስ መጽሐፍን ያነበበ ነበር፣ ግልጽ አልሆነለትም። ፊልጶስ መጥቶ አስረዳው፣ ትርጓሜውን ነገረው፣ ፍቺውን ነገረው። ከዛ አመነ። እንዳልጠመቅ ምን የሚከለክለኝ ነገር አለ? ተጠመቀ ማለት ነው። ጥምቀቱ የመጣው ወንጌሉ ምን ማለት እንደሆነ በብሉይ ኪዳን መጽሐፍ የተነገረውን ትቢያ አብራርቶለት ነው። ስለዚህ እኔ እዚህ ክፍል ላይ ቆሜ ስለ ጥምቀት አልተነገረም ብል ክፍሉ ይደግፈኛል። ምክንያቱም በኢትዮጵያዊ ጃንደረባና በፊልጶስ መካከል ስለ ኢሳይያስ መጽሐፍ ማብራሪያ፣ ስለ መሲሁ መምጣት ማብራሪያ በመካከላቸው ውይይት ተደረገ እንጂ ጥምቀት የሚል ነገር አንድም የለም። ስለዚህ በሌለበት ሁኔታ ክፍሉ እኔን ይደግፈኛል ማለት ነው። እንደውም በርደን ኦፍ ፕሩፉ ማስረዳት ያለበት እርሱ ላይ ነው የሚወድቀው። ምክንያቱም ክፍለ ንባቡ ላይ ጥምቀትንም ማስተምሯል ካሉ ይሄ ክፍል ጥምቀትን እንዳስተማሪ እንደሚያሳይ ቁጥር ጠቅሰው ከዛ ንባብ እዚህ ቁጥር ላይ እዚህ ንባብ ላይ እንዲህ ብለዋል ብለው ማስቀመጥ አለበት። ያንን አላደረጉም። አንድ ሁለት በሌሎች የሐዋርያት ሥራ ምዕራፋት ሁለተኛው ሪፊዩት ማድረገው የእርሱን አቋም በሌሎች የሐዋርያት ሥራ መጽሐፍ ንባባት ላይ ሐዋርያት ወንጌልን ሲሰብኩ የሰበኩት ወንጌል ግልጽ በሆነ መንገድ ተቀምጧል። ግልጽ በሆነ መንገድ ከጥምቀት ጋር በተያያዘ የቀረበባቸው ሌሎች ንባባት የሉም። ከዚህ በተጨማሪ ማለት ነው ጥምቀትን መፈጸም ቅዱስ ቁርባን መፈጸም የሚል በመጀመሪያው ወጃ ውስጥ የተቀመጠ ነገር የለም። እንደው የኢትዮጵያዊ ጃንደረባ ጉዳይ አንስተን ለመጠመቅ ምንም ይከለክለኛል ማለቱን ተከትሎ አጠመቀው እንጂ ሌሎች ንባባት ላይ ምንም አይነት ነገር አናይም። በመጀመሪያው ስብከት ላይ ማለት ነው። አንድ ጥቅስ ብቻ አይደለም፣ በጣም ብዙ የሐዋርያት ሥራ ንባባት ላይ ጥምቀት የሚባለው ነገር በመጀመሪያው ቀርበዋል። ዮሲስ አንድ ጥያቄ ልጠይቅህ። አሁን ለምሳሌ የሐዋርያት ሥራ ምዕራፍ 8 ላይ ስለ ምስጢረ ሥላሴ አስተማረው የሚል ነገር የለም አይደለ? ስለ ወንጌል ሰበከለት ነው የሚለው። ስለዚህ ኢትዮጵያዊ ጃንደረባ አሁን እኔ ተነስቼ በግልጽ ስላልተጻፈ ስለ ምስጢረ ሥላሴ ስለ እግዚአብሔር አንድነትና ሶስትነት ሳያውቅ ነው የተጠመቀው ብዬ አርጊውመንት ብሰራ ትክክል ሆናለሁ? አሁን ምንድን ነው በመጀመሪያው ስብከት የትምህርተ ሥላሴን ቅድም ጆናታን ጥሩ አድርጎ ሲያስቀምጠው ነበር። ሐዋርያ ምንድነው አንደኛ ቆሮንቶስ ምዕራፍ 15 ላይ ጳውሎስ ወንጌልን ሲፈታ በዚህ ወንጌል ፍቺ ውስጥ መሰረታዊ ክርስትና አስተምሮ የሚባሉ ነገሮች በተዘዋዋሪ ተቀምጠዋል። አብ፣ ወልድ፣ መንፈስ ቅዱስ እያለ የምናነሳው ማለት ነው። ኢንካርኔሽን እያለ የምናነሳቸው ነገሮች አሉ። ትምህርታዊ በሆነ መንገድ ቤተክርስቲያን እኮ በሐዋርያት ትምህርት ይላል እኮ አይደል? ካመኑና ምንድነው የውሃ ጥምቀት ከወሰዱ በኋላ በሐዋርያት ህብረት ውስጥ የሐዋርያትን ትምህርት አብሮ እንጀራ በመቁረስ ያሳልፉ ነበር። ስለዚህ ትምህርተ ሥላሴን በሚመለከት ሌሎች የክርስትና አስተምሮቶችን በሚመለከት አሁን እንደምናወራው ስልታዊ በሆነ መንገድ ሲስተማቲካሊ ደርጅቶ ይማሩ ነበር ማለት ባንችልም፣ ምክንያቱም ክፍሉ ላይ የራሳችንን ሐሳብ መጫ እንዳይሆን፣ ነገር ግን ይብራራላቸው እንደነበር ግን እንረዳ። ምንድነው ትምህርተ ሥላሴ ወንጌል ስብከት ውስጥ የለም ማለት ምንድነው? ለምሳሌ ጥምቀት የቆመበት ክፍል ውስጥ ግን አለ። አሁን የያዝነው ምዕራፍ ውስጥ
አንዴ የጥምቀትን ሐሳብን በሚመለከት ለምሳሌ ሞትና ትንሣኤ ማለት ነው ወዘተረፈ የሚሉት ነገሮች ቀጥተኛ በሆነ መንገድ በወንጌል የመጀመሪያ ሰበካ ውስጥ ባናገኛቸው ተያዥ በሆነ መንገድ ተብራርተው እናገኛቸው ይሆናል። አሁን ቀጥታ በሆነ መንገድ እያወራን ያለ ነው። አሁን እኮ በጣም ትልቁ ችግር ይቅርታ አድርጉልኝ፣ ወደ ሌላ ጥቅሶች እንሄዳለን። ይኸውልህ አሁን ቀጥታ በሆነ መንገድ እያልክ ኳሊፊኬሽን እያስቀመጥክ ስለሆነ ቀጥታ በሆነ መንገድ ሚስጥረ ስላሴ እዚህ ላይ ተቀምጠዋል ወይ? ከዚህ ተነስቶ አንድ ሰው ኢትዮጵያዊ ጃንደረባ የእግዚአብሔርን አንድነት ሶስትነት ሳያምን ነው የተጠመቀ ብሎ ኮንክሉድ ቢያደርግ ትክክል ነው የምትለው? አሁን ከተቀመጠው ውጪ ሌላ ማብራሪያ እንድሰጥ አልገደድም። ለምሳሌ በሐዋርያት ስብከት ውስጥ አሁን እኛ በምናስቀምጠው ቤተክርስቲያን በምታስቀምጠው መንገድ አርቲኩሌቲቭ ሆኖ ትምህርተ ስላሴ፣ ትምህርተ ጥምቀት፣ የጌታ እራት እያለ የምንጠቅሳቸው ነገሮች በወንጌል አዋጅ ውስጥ ሰበካ ፕሮክላሜሽን ውስጥ አለ ካሉኝ ይሄ በቴክስት ውስጥ የራስን ሐሳብ የመጨመር ያህል ይሆናል። ነገር ግን ከትምህርተ ስላሴ ጋር ሪሌትድ የሆኑ ለምሳሌ አብ፣ ወልድ፣ መንፈስ ቅዱስ አምላክ ሰው መሆን የምንላቸውን ኢለመንቶች በዚህ ወንጌል አዋጅ ውስጥ ልናወጣ እንችላለን። ትምህርተ ስላሴ በሚል መንገድ ግን ወንጌል ሰበካ ውስጥ የተቀመጠ ነገር የለም። አርቲኩሌቲቭ በሆነ መንገድ እንደዛ አለ ካሉ ቀላል ነው፣ ምንም አያከራክረንም። ሐዋርያት የሰበኩባቸው ምዕራፋት ላይ ይህንን የሚያመለክት ነገር ማውጣት ነው። ስለዚህ አሁን እርስዎን እየጠየቁት ያለውት ነገር ትምህርተ ስላሴ የወንጌል አካል አይደለም የሚሉት ወገን ነው ማለት ነው አንተ። ስለዚህ እንዴት ነው ብንግባባው? እያወሩ ያለውት ነገር እኮ ግልጽ ነው። እኔ እኮ በጣም ነው የሚገርመኝ የቲክቶክ ውይይት እኮ ምንድነው ሚስ ሪፕሬዘንት ፖለቲካል ኮሬክትነስ አይደለም እኮ ማሳየት ያለብን። እየተናገርኩ እኮ ነው የወንጌል ስብከት ውስጥ ወንጌልን ጳውሎስ በፈታባቸው ሮሜ ምዕራፍ 1 ምንበል አንደኛ ቆሮንቶስ ምዕራፍ 15 የወንጌል ምንነትን ሲፈታ ብያኔ ሲያስቀምጥ ከትምህርተ ስላሴ ጋር ከነገረ ክርስቶስ ጋር የሚገናኙ ይዘቶች ያሏቸው እውነታዎች አሉ በዚህ የወጃ ነጥብ ውስጥ ማለት ነው። ያ ማለት ግን ትምህርተ ስላሴ አሁን እኛን አድርጅተን እንዳስቀመጥ ነው በወንጌል ሰበካ ውስጥ አለ ብሎ ማለት አይደለም። ይህ ምን ማለት ነው? የወንጌል ሰበካው ከትምህርተ ስላሴ ጋር አይጋጭም ማለት ነው። ከቅዱሳት ሚስጥራት ከሌሎች ቅዱሳት ሚስጥራት ጋር አይጋጭም ማለት ነው። አሁን ባስቀመጥነው መንገድ ቤተክርስቲያን አርቲኩሌቲቭ ሆና ሲስተማቲካሊ በምታስቀምጠው መንገድ ግን በወንጌል ሰበካ ውስጥ የለም። ለምሳሌ ትምህርተ ስላሴ ስንል ምን ማለታችን? አንድ ባህሪ ሶስት አካል እንላለን አይደል? አብ አባት ነው፣ ወልድ ልጅ ነው፣ መንፈስ ቅዱስ ሰራጺ ነው እያልን እናብራራለን። በዚህ አይነት መንገድ ስልታዊ በሆነ መንገድ ደርጅቶ በወንጌል ሰበካ ውስጥ አለ ከሆነ ቀጥዬ የማነሳው ጥያቄ እያንዳንዱ የትምህርተ ስላሴ ጥልቅ ማብራሪያዎች ላይ ቆሜ ወንጌል ሰበካ ውስጥ አለ ብዬ እንድጠይቅ ያደርገኛል። እሱን ደግሞ ማቅረብ አይችሉም መምህር በረከት ከይቅርታ ጋር። የኔ ጥያቄ ምንድነው? ሰው እንዴት ይጠመቃል ታዲያ? ዩሲ ሰው በጥንት ዘመን ጀምሮ በአብ ወልድ መንፈስ ቅዱስ ስም አጥምቋቸው ብሏል ክርስቶስ። ሚስጥረ ስላሴን ሳያውቅ አንድ ሰው በአብ ወልድ መንፈስ ቅዱስ ስም እንዴት ነው የሚጠመቀው? ማለት ግልጽ አድርጌ አስቀምጬልዎታለሁ እና አሁን ሰርኩላር አርጊውመንት እየሆነ ነው፣ ተመልሶ እየመጣን ነው እና የወንጌል ሰበካው ይዘት ስለ ትምህርተ ስላሴ አይናገርም እያልኩ አይደለም። በደንብ ከሰሙኝ ሌሎችም የክርስትና መሰረታዊ አስተምሮቶች የሉበትም እያልኩ አይደለም። ጳውሎስ ባስቀመጠው ጳውሎስ እኮ ለምሳሌ አንደኛ ቆሮንቶስ ምዕራፍ 15 ወንጌል ምንነትን ሲፈታ ከቁጥር 3 እስከ 11 ድረስ መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ ይላል። ከዛ በኋላ ተቀበረ፣ ተነሳ፣ ከዛ በኋላ ታየ ይላል። የወንጌል ስብከት ይዘቱ አምላክ ሰው መሆኑ፣ ስለ ሰው ልጅ ኃጢአት መቀበር፣ መሞት፣ መቀበር፣ መነሳት፣ መታየቱ ነው። ሌላ ምንም ይዘት የለውም ከዚህ ውጪ ማለት ነው። እዚህ ውስጥ የትምህርተ ስላሴ አስተምሮቶችን እናገኛለን። እርሶ በሚሉት መንገድ ግን ትምህርተ ስላሴ፣ ትምህርተ ክርስቶስ፣ ትምህርተ እያልን በምንገልጸው ሁኔታ አልተቀመጠም። አሁን ስለ
ምንድነው ስለ መሰረታዊ ክርስትና አስተምሮት በሐዋርያት ህብረት ዲዳኬ የምንለው እኮ የሐዋርያት አስተምሮ እኮ ያስፈለገው በሐዋርያት ህብረት በሐዋርያት ትምህርት ተሰባስበው የተማሩ የምንለው እኮ ይህንን ትምህርት በሚያብራራ ሁኔታ እየታነጹ ይቀጥሉ እንደነበር ያሳያል። አሁን ይሄ አይደለም የኛ ሙግት። የኔ ጥያቄ ወደ ሌላ አቅጣጫ ግን አንድ ሰው ሲጠመቅ ይሄ በጣም ሲሪየስ ጥያቄ ነው ዩሲ። አንድ ሰው ሲጠመቅ በሐዋርያት ዘመን የነበረ አንድ ሰው ሲጠመቅ በአብ በወልድ በመንፈስ ቅዱስ ስም ሲጠመቅ ባልተማረው ጉዳይ ነው የሚጠመቀው። አብ ምን እንደሆነ ወልድ ምን እንደሆነ መንፈስ ቅዱስ ምን እንደሆነ ሳያውቅ ነው እንደሚጠመቀው። እንግዲህ የነገርኩት ነው ያለሁት። በጣም አልተረዱኝም። አሁን እኛ እንግባ አንድ ጊዜ ሀሳቦችን ምናልባት መጨረሻ ሳሚ የእችን ሀሳብ ልስጥና ከዛ ተቀባላችሁ። ሚስኮት እንዳትደረግ ብዬ ነው እያደረጉኝ ያሉት። እዚህ ጋር ግልጽ ላድርግላቸው። አሁን የእሳቸው የጠየኳቸው ጥያቄ ሳይመልሱ ሌላ ጥያቄ እያመጡልኝ ነው። ኢትዮጵያዊ ጃንደረባ ጥምቀትን የሰበከበት ክፍል አምጡልኝ ብያቸው አንድም ሊያመጡልኝ አልቻሉ። ሌሎች ንባባትም ላይ ጥምቀትና ሌሎች ቅዱሳት ሚስጥራት በወንጌል ሰበካ ውስጥ መቅረባቸውን የሚያሳይ አንድም ጥቅስ አላቀረቡልኝም። አሁን ስለ ጥምቀት ነው እያወሩኝ ያሉት። ከመጀመሪያው ስብከት ቀጥሎ ስላለ ጥምቀት ከመጀመሪያው ስብከት በኋላ ካመኑ በኋላ ወደ ቅዱሳን ህብረት ወደ ሐዋርያት ማህበር ሲመጡ ስለ ጥምቀት ወደ ምንድነው ወደ ሐዋርያት ማህበር ሲመጡ ሳይሆን ስለ ካመኑ በኋላ ቀጥሎ እቺ ሚስ ኢንተርፕሬት ሚስ ዩዝ እንዳትደረግ ብዬ ነው። ካመኑ በኋላ የውሃ ጥምቀት በአብ በወልድ በመንፈስ ቅዱስ ስም ይጠመቁ ነበር። አሁን ይሄ መቼ ነው? ከመጀመሪያው ወንጌል ሰበካ ቀጥሎ። አሁን ውይይታችን ስለ ጥምቀት አይደለም። ጥምቀት ላይ በአብ በወልድ በመንፈስ ቅዱስ ስም ተጠምቋል። ልክ ነው። ውይይቴን እሱ አይደለም፣ ጥያቄ እሱ አይደለም። እኔ ጥያቄ የመጀመሪያው የወንጌል አዋጅ ላይ ሰበካ ላይ የቅዱሳት ሚስጥራት ብላችሁ የምታስተምሯቸው እናንተ በቁጥር ያው እንደምትለያዩ ነው የማውቀው። እሱን ታርሙኛላችሁ፣ ችግር የለም። ቅድም ተናግሬያለሁ። በዛ ሰበካ ውስጥ እነዚህ ተካተው እንደነበር የሚያሳይ አንድ ንባብ አሳዩኝ ነው እያልኩ ያለሁት። እሱ አልቀረበም። እሱ ላይ ብንወያይ ነበር የሚሻለው። ለማንኛውም ያው የተነሳው ጉዳይ እንዲታይ ነው። አንዳንድ ጥቅሶች ላይ የምንሰጠው ኮሜንት ወደ ምን አይነት አርጊውመንት ሊወስድ እንደሚችል ለማሳየት ነው ይሄን ያነሳ ነው። ስለ ጥምቀት ያለው ግን የኢትዮጵያዊ ጃንደረባ ብቻ አይደለም። ሲጀመር የኢትዮጵያዊ ጃንደረባ ጉዳይ አሁንም አንተ እንደው እኛ ጋር ተከራከርክበት እንጂ ልዩ ልዩ ኮሜንታሪዎችንም ብታይ ኢትዮጵያዊ ጃንደረባ ስለ ጥምቀት ከፊልጶስ አልተማረም ሌላ ቦታ ነው የተማረ የሚል ኮሜንታሪ አይደለም የሚሰጡት። እሱን እንደውም ለማሳየት ሞክራለሁ ስገባ ውጭ ስለሆንኩ ነው። ግን የሐዋርያት ሥራ ምዕራፍ 2 ላይ ጥምቀት ለስርየተ ኃጢአት ተብሎ በሐዋርያት ሲነገር ስርየተ ኃጢአት የምስራች አይደለም እንደ ጆሲ ቅዱስ ጴጥሮስ ምን እናድርግ ሲሉት ኃጢአታችሁ ይደመሰስ ዘንድ በኢየሱስ ክርስቶስ ስም ተጠመቁ ሲላቸው የኃጢአት ስርየት ወንጌል አይደለም ብለህ ነው የምታምነው አንተ? መልሶ አንድ እንትን እንዳይሆን ሌሎች ቢወያዩበት ጥሩ ነው። ምንድነው ቅዱሳት ሚስጥራትን ከወንጌል አንለይም የሚል ሐሳብ አስቀምጫለሁ። ለምን ወደዛ እንደምለይ ያሰበ እንደዛ አይነት ሐሳብ የያዘ ጥያቄ እንደሚያነሱ መምህር በረከት አላውቅም። የተለያየን የሚል አቋም ስላላንጸባረኩ አሁን እየጠየቁ ያሉት በመጀመሪያው የወንጌል እወጃ ቅዱሳት ሚስጥራት እንደተሰበኩ የሚያሳይ መጽሐፍ ቅዱሳዊ ማስረጃ ያምጡልኝ ነው እያልኩ ያለሁት። የሐዋርያት ሥራ ላይ ያለው ስብከት እኮ የመጀመሪያ ስብከት ነው። ዩሲ የሐዋርያትን አንድ አይደል የሰበኩት? መምህር የመጀመሪያ ስብከት እኮ ነው። መምህር እንትን እንዳይሆን ሚስኮት እንዳይደረግ ባይሆን ዮሲ በዚህ አይታማም። ያው ሉትራን ስለሆነ በሳክራመንት ጉዳይ ላይ አይታማም። እኔ ብዬው ኖሮ ብዙ ልታማ እችላለሁ። እና ግን ምን መሰሉት ቅድም ስናነሳ የነበረውን ሀሳብ ይሄ ካሪግማ የሚለው ቃል በራሱ ሳክራመንትን ኢንክሉድ ያደርጋል ወይስ ኢት ሊድስ ቱ ሳክራመንት የሚል ትምህርት ነው? ቅድም እርስዎ በደንብ እኮ አሪፍ አድርገው አስቀምጠውት ነበረ። እኔም ያልኩት እና ለምሳሌ ሐዋርያት ሥራ ምዕራፍ 8 ላይም ሲያነሱ መጀመሪያ ፕሪቺንግ ነው። ፕሪቹ ምን ላይ ነበር ሲባል ክርስቶስ ኢየሱስ ባይምሰልፍ ላይ ነበር፣ ኢሳያስን መጽሐፍ ኤንዴን ከዛ በኋላ ሰውየው አመነ። ከዛ በኋላ የሚቀጥለው ሪስፖንድ ስለሆነ በዛ ውስጥ የምን ትምህርት አለ? የሳክራመንት የመጠመቅ ትምህርት አለ ማለት ነው።
ሶ ይሄ ምንድነው? ይሄ ሜሴጁ ካሪግማ የምንለው ሜንሊ አባውት ጂሰስ ነው። ነገር ግን ከስላሴ ተለይቶ አይደለም፣ ከሰክራመንት ከምስጢራት ተለይቶ አይደለም። የዚህ ካሪግማ የምንለው ነገር ሊድ የሚያደርገን ወደ ሳክራመንት ነው። ኦፍኮርስ ቅድም ያነሱትን ሐዋርያት ሥራ ምዕራፍ 2 ላይ ስንመለከት እኚህ ሰዎች መጀመሪያ ስለ ክርስቶስ ኢየሱስ ፒተር ሰበከላቸው። እንደን ከዛ በኋላ ዋት ሻል ዊ ዱ ብለው ሲጠይቁት ቁጥር 38 ላይ አሁን ሪፔንት አድርጉና ባፕታይዝድ አድርጉ አላቸው የኃጢአት ስርየት እንዲሆንላቸው። ሶ ነገር ግን ይሄ ካሪግማ የሚለው ነገር ሐዋርያት ሥራ ምዕራፍ 2 ላይ ያለው ነገር ስለ ክርስቶስ ኢየሱስ ማን ነው? ኢየሱስ እሱ ሎርድ ነው፣ ጌታ ነው። ሂ ዋዝ ክሩሲፋይድ ተሰቀለ። ከዛስ እሱ እግዚአብሔር አስነሳው፣ ሂ ኤግዛልት አደረገው። ዲስ ኢዝ ዘ ሜሴጅ ነው። ሶ እኛ ለዛ ነው ካሪግማ የምንለው ዘ ጎስፕል ፕሮክላሜሽን ነው የምንለው። ያ ፕሮክላሜሽን ግን ከሚስጥረ ስላሴ ከመንፈስ ቅዱስ ከሚስጥራት ከሳክራመንት የተለየ አይደለም። ወንጌሉ ግን ሜንሊ ሴንተሩ ክርስቶስ ኢየሱስ ነው ፕሮክሌም ስናደርግ። ሪዛልቱ ግን ቅድም እንደተባለው በጣም ብዙ ይደማ እንዳሉት ስላሴን ሰው ሳያውቅ ሚስጥራትን ሳያውቅ ሰው አይጠመቅም። ግን ሜን መጀመሪያ ላይ ቅድም እርሶ በደንብ እኮ ኤክስፕሌን አድርገውት ለዛ ነው ከነ ጸሎትን እንደውም ስላቸው ነበረ ከነ መምህር ጋር አንድ አይደለም ያልኩት ለዛ ነበር። ወይስ እነ ጆና ሀሳብ ስጡና ብላችሁና ክፍሉን ቅድም የተናገርከውን የአንደኛ ቆሮንቶስ ምዕራፍ አንድ ይችን ክፍል አንብብና ትቀጥላለህ። አንደኛ ቆሮንቶስ ምዕራፍ 15 ላይ ቅድም ኢዮሲስ ያነሳው ነበረ። ምንድነው የሚለው ሐዋርያ ቅዱስ ጳውሎስ? ወንድሞች ሆይ የሰበከሁላችሁን ደግሞ የተቀበላችሁትን እርሱም ደግሞ የቆማችሁበትን በእርሱም ደግሞ የምትድኑበትን ወንጌል አሳስባችኋለሁ። ኢቭን አሳስባችኋለሁ የሚለው የግሪክ ቃል ኤቫንጌሊዞሜን የሚል የግሪክ ቃል ነው የሚጠቀመው። ኤቫንጌሊዞ ማለት ፕሮክሌም ማለት ነው። ወደ እናንተ ፕሮክሌም የተደረገው ያንን የወንጌሉን ቃል እነግራችኋለሁ አለ። ወይም ደግሞ የዳናችሁበት በዚህ ቃል ነው ብሎ ነው ሐዋርያ ቅዱስ ጳውሎስ ስለ ፕሮክሌሜሽኑ የተናገረው። የዳኑበት የወንጌሉ ቃል ያ ፕሮክሌም የተደረገው ነገር ምንድን ነው የሚለውን ከታች ላይ በደንብ አድርጎ ዘረዘረላቸው። እኔ ደግሞ እንደተቀበልኩኝ ከበፊት ማሳልፍ የደሰጠሁትም መጽሐፍ እንደሚል ክርስቶስ ኢየሱስ ስለ ኃጢአታችን ሞተ ተቀበረ እያለ ስለ ፕሮክሌም ስለተደረገው ያ ኢቫንጌሊዮዛሜን ብሎ ቅድም እንደነገርኳችሁ የተሰበከላችሁ የዳናችሁበት ስብከት ይሄ ነው ብሎ የነገራቸውን በደንብ አድርጎ ከቁጥር 1 ጀምሮ ያስረዳል። እሱ ብቻ አይደለም። አሁን የእንትኑንም ስንመለከተው ሐዋርያ ሥራ ምዕራፍ 2 ላይ ያለውን ሐዋርያ ቅዱስ ጴጥሮስ ከቁጥር 14 ጀምራችሁ ስትመለከቱት ኢየሱስ ክርስቶስ ከብሉይ ኪዳን እያጣቀሰ ሲነግራቸው እንመለከታለን። ከዛ ቁጥር 36 ላይ ወርድና እንግዲህ እግዚአብሔር ይህንን ስለእናንተ የሰቀላችሁትን ኢየሱስን ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ ይረዳ ወይም ደግሞ ይስማ ብሎ ይናገራል። ከዛ ቁጥር 37 ላይ ሕዝቡን ይህንን በሰሙ ጊዜ ልባቸው እጅግ ተነካ። የቱን ከሰሙ ጊዜ? ያ ፕሮክሌም የተደረገውን ሐዋርያው ቅዱስ ጴጥሮስ የተናገረውን ወንጌል በሰሙ ጊዜ ልባቸው ተነካ ነው የሚለው። ከዛ ጴጥሮስና ሌሎችም ሐዋርያት ወንድሞች ሆይ ታዲያ ምን እናድርግ ብለው ጠየቋቸው። ልክ ፊልጶስን ቅድም የተነሳው ያንን ጃንደረባን ልክ እንደጠየቀው እነሱም ደግሞ ጠየቁ። ምን እናድርግ ብለው ጠየቁ። ወይም ደግሞ እዛ ላይ ያው በኋላ እንትንልበታለን ሐሳቡን። ከዛ ጴጥሮስም እንዲህ አላቸው፣ ንስሐ ግቡ፣ ቁጥር 38 ላይ ኃጢአታችሁ ይሰረይላችሁ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ አለ እና ቀጥሎ የሚመጣው ነገር ሳክራመንት ነው። ለፊልጶስም ራሱ ሲሰብክ የነበረው ያ ፕሮክሌም የተደረገው ወይም ደግሞ ካሪግማ ብለን የጠራነውን ስለ ክርስቶስ ኢየሱስ ስቃዩን፣ ሞቱን፣ ትንሣኤውን ስንናገር ወንጌል ብለን የምንጠራው ያንን ፓርት ነው። ሐዋርያ ቅዱስ ጳውሎስ ማነው አንደኛ ቆሮንቶስ ምዕራፍ 15 ላይ ጀምሮ የተናገረውን ነገር ነው እየሰበክን የምንመጣው። ከዛ በኋላ ስለ ጥምቀት ደግሞ እንትን ይነግረዋል። ግን ቅድም እንዳልኩት ሐዋርያ ቅዱስ ጳውሎስ ራሱ የተናገረው የተቀበሉት የቆሙበት እና የሚድኑበት ወንጌል ቃል ስለ ክርስቶስ ኢየሱስ ሞት፣ ትንሣኤውና መምጣቱን መናገር ነው። ከዚህ አንጻር ነው ያው ሳክራመንትም ወንጌል አይደሉም እየተባለ እንዳልሆነ በዚሁ ይታወቃል። ፓርት ኦፍ ጎስፐል ናቸው ስንል ነበረ። ወደ ተጠየቀው ጥያቄ ጆሲ አውራሽ ቀጥል። ይቅርታ ከአንተ በኋላ እናገራለሁ።
እሺ ጆሲ አይ ቅድም አይ ቲንክ ዮሲ ነው መሰለኝ መምህርም ቅድም ከሚስትረ ያው ከካቴኪዝሙን እየነገሩት ነበር። ሚስትረ ስላሴ፣ ሚስትረ ስጋዊ፣ ሚስትረ ጥምቀት ያው እንትን አለው ስቴፕ አለው። ከዛ ሚስትረ ቁርባን ብሎ ሚስትረ ትንሣኤ ሙታን ኤስካቶሎጂ ጋር ማለት ነው። ሶ የሐዋርያት ሥራ ምዕራፍ 8ን ከዛ በፊት እኮ ምዕራፍ 7 ላይ እኮ እስጢፋኖስን ሲወግሩት ምንድነው ያላቸው? ጌታ ኢየሱስ ሆይ ኃጢአታቸው ጌታ ኢየሱስ ክርስቶስን በእግዚአብሔርም ቀኝ ቆሞ በእግዚአብሔር ቀኝ ተቀምጦ እንዳየው፣ ስለዚህ ሁለት አካላት እንዳሉ ስለ ሥላሴ መጽሐፍ ቅዱስ ሪቪል ያደርጋል ይናገራል። እና ከዛ ምዕራፍ 8 ላይ ደግሞ ፊልጶስ ምንድነው ያለው? የትንቢተ ኢሳያስን እያነበበ ፊልጶስ ምንድነው ያደረገው? አንደርስታንድ እንዲያደርግ ያደረገው ስለ ክርስቶስ ሞትና ትንሣኤ ነው የነገረው ከመጀመሪያ ጀምሮ። ምንድነው ያለው? እንዳልጠመቅ ምን ይከለክለኛል አለ። ስለዚህ ጥምቀት ደግሞ ቅዱስ ጳውሎስ እንደነገረ ሮሜ ምዕራፍ 6 ላይ ሞቱን በሚመስል ሞት ከእሱ ጋር ከተባበራችሁ ትንሣኤን በሚመስል ትንሣኤ ከእሱ ጋር ትተባበራላችሁ። ይህንን ነገር ነው አንደርስታንድ ያደረገው እና ከዛ አንጻር ነው የተጠመቀው። መምህርም ቅድም ሚስኮት እንዳይደረጉ ኢዮስያስ ስጠይቅ ስለነበር ማለት ነው ሞቱንና ትንሣኤውን ነው ቅዱስ ጳውሎስ የሚናገረው። የኢየሱስ ክርስቶስ እንደ ሞትና እንደተነሳ ካመነ በጌታ ያንቀላፉት እንግዲህ እግዚአብሔር ከእርሱ ጋር ያመጣቸዋል ይላልና ስለዚህ ጥምቀት ደግሞ ከክርስቶስ ጋር ከሞቱ ጋር መተባበርና ከትንሣኤው ጋር መተባበር ነው። ዛት እና ስለ ሚስትረ ስላሴ ሞር ከዛ በፊትም ብሪፍ የተደረገ ነገሮች አሉ። ወንጌልም ላይ በእኔ እመኑ ዮሐንስ 14 ላይ በአባቴም ደግሞ እመኑ። እንደገና ደግሞ የማቴዎስ ወንጌል 28:19 ላይ የክርስቶስ ጥምቀት ተብላ የምትታወቅ የዮሐንስ ጥምቀትና የክርስቶስ ጥምቀት አለ። ዲፍረንት የዮሐንስ ጥምቀት ለንስሐ ነው። የክርስቶስ ጥምቀትም ፎር ዘ ሪሚሽን ኦፍ ሲን ነው፣ የኃጢአትን ይቅርታ ለማግኘት ነው። ልዩነቱ ይህ ነው። የዮሐንስ ጥምቀት ምንም ይቅርታን አያሰጥም። የክርስቶስ ጥምቀት ግን ኃጢአትን ይቅር እንደሚል እና የመታዘዝን ነው። ቀድሞ አዳም የሚወጣው ካለመታዘዙ የተነሳ እንደሆነ ሁሉ በሐዋርያት ሥራ ላይ ደግሞ ቅዱስ ጴጥሮስ እንዲታዘዙ ነው፣ ለጌታ እንዲታዘዙ፣ ለጌታ አገልጋዮች እንዲሆኑ፣ እንደገና ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ እንዲያምኑ በስሙ የኃጢአት ስርየትን እንትን እንዲልላቸው ክርስቶስ እንደሞትና እንደተነሳ ነው ወንጌልም ማለት ነው። ሁሉንም ነገር ያጠቃልላል። ሚስኮት እንዳይደረጉ በሚል ነው መምህር ያው ኢዮስያስም ያው ቴዎሎጂውን ከሚስጥረ ስላሴ እስከ ካቴኪዝሙን የምታውቅ ከሆነ ምናልባት ቅድም እያልክ ስለነበር የአምስቱ አዕማደ ሚስጥርና ሰባቱ ሚስጥራት ቤተክርስቲያን ከነ ጆሲ ጋር ከዛ አንጻር ነው እንጂ ለሌላ አይደለም። ጆሲ ቀጥልሽ። በመጀመሪያ ደረጃ እንደዛ ከመጽሐፍ ቅዱስ ውስጥ ያለ ጥቅስ አምጡ ብሎ ለሚለው ማለት በመጀመሪያው የወንጌል ስብከት ሚስጥራትን በመጀመሪያው ወጃው ላይ ተጠቀመ ብሎ የሚለው የመጀመሪያው የቤተ ክርስቲያን ስብከት የመጀመሪያው the very first ever በቃ የመጀመሪያው ስብከት ጴጥሮስ መንፈስ ቅዱስ እንደወረደ ወጣው ሐዋርያት ሥራ ምዕራፍ 2 ላይ ሲናገር ለኃጢአታችሁ ስርየት ተጠመቁ ብሎ ያለውን ለጥምቀት አስፈላጊነት እኛም እናንተም ሌሎች ሰዎች የምንጠቅሰው ጥቅስ ነው። የመጀመሪያው ስብከቱ ላይ እንደገና ለሚያምኑት ነው የተሰበከው ምናምን እንዳንል ልክ ጴጥሮስ ላይ ሮሜ 6 ላይ ሲጠቅስ እንዳመጣዋቸው እንዳትሉ እዛ ክፍል ላይ ለማያምኑት ጭምር ነው። መች ነው ያለውማ እንግዲህ አንተ ነህ እንግዲህ በመጀመሪያ በቀዳሚ ስብከተ ወንጌል ላይ አላምታታም በስነ ስርዓት በቀዳሚ ስብከተ ወንጌል ላይ ስለ ጥምቀት ምናምን ያወጃል ወይ ነው እንግዲህ እኔ ስገባም የሰማሁት መጀመሪያ ላይ ፕሮክሌም አይደረጉም የሚል ቃል ሰምቼ ነው የገባሁት። ከኬሪግም አንጻር ትንሽ ቆይቶ ነው ወይ ለክርስቶስ ሞትና እዚህ ጋራ በግልጽ ነው በቃ የትም ምን ባላችሁ
ተጠመቁ አለ። በቃ በመጀመሪያው ስብከት። አንተስ ብለህ ለጠየቅኝ ጥያቄ ደግሞ ወደ እኔ ስመጣ በመጀመሪያ ስብከት ስለ ጥምቀት ትነግራቸዋለህ ወይ ካልክኝ እንደማገኘው ሰው ባክግራውንድ ይለያያል። ጊዜ የሚፈጅብኝ ሊኖር ይችላል። በአጭር ጊዜ ልናገርበት የምችለው አለ። ከእሱ ጋር ያለኝ ጊዜ ረዥም ነው አጭር ነው ይወሰናል። ስለዚህ ግን ኢንቴንሽናሊ ከኬሪግማ የተለየ ነው ብዬ ግን አላስቀረውም። በተቻለኝ አቅም ግን እንዳውም ምንድን ነው የማደርገው ኬሪግማን ፐርሰናሊ አንድ ሰው ኤክስፔሪየንስ የሚያደርገው ስሩ ሳክራሜንት ስለሆነ በቃሉ የተነገረው አይን በሚከፍት እንጀራ ስለሚፈጸም በቃሉ የተነገረው ልብ የሚያቃጥለውን ነገር አይኑን ወደሚያበራለት ነገር እንዲያደርሰው በምችለው አቅም እንደምንም አድርጌ ልነግረው ሞክራለሁ። ምናልባት በጣም ሕፃን ሆኖ ካታካይስ አድርገው ጊዜ ምናምን የሚፈጅ ካልሆነ በስተቀር አለበለዚያ ምንድነው የሚሆነው? በጴጥሮስ ስብከት ላይ ፓርት 1 እና ፓርት 2 ለሁለት መከፋፈል ሊመጣብን ነው። which is not the true understanding of የመጀመሪያው የጴጥሮስ ሴርሞን። ሁለተኛ ደግሞ ያነሳው የጃንደረባው ታሪክ ላይ ፖለቲካ ለመስራት አይደለም ምናምን መምህር ያደረጉትን ነገር ከተረዳ ነው you gave the logical argumenቶች መምህር gave you the good conclusions። የአይሁድና የአሕዛብ ጥምቀትም ነበረ። ስለዚህ ኤክስፕሊሲትሊ ስለዚህኛው ጥምቀት ስላልተባለ እሱን እንደማስረጃ ማቅረብ አይችሉም ካልካቸው ስለ የትኛው ጥምቀት ነው? የኢየሱስን ጥምቀት ካልሆነ በስተቀረ እንድጠመቅ ማን ይከለክለኛል ብሎ ካላለ እና ፊልጶስ ካልነገረው የአሕዛብን ይሁን የዮሐንስን ይሁን የአይሁድን ይሁን የኩምራን ኮሚኒቲን ጥምቀት ይሁን ልናቅ አንችልም። ስለዚህ እዚህ ጋር ሎጂካል ኮንክሉዥን አምጥቶ የነሱን እያልክ ነው ወይ እና ደግሞ ቃል በቃል እዛ ላይ ስለተጻፈ ስለ ሥላሴ ሳይማር የተጠመቀው እያልክ ነው ወይ ብሎ ማለቱ is a good conclusion of the arguments you brought። እንደገና ከዛ ሲቀጥል በወንጌሉም ጌታ ኢየሱስ ክርስቶስ እንደዚህ ብሎ ያስተማረው ስለ ጥምቀት ሙላት ብሉይ ኪዳንን ሙላት የሚሰጥ በእግዚአብሔር ያለውን ግልጠት በሙላት የሚገልጥ ስለነበረ በአንድ ቀን ሁሉን ነገር ዱብዳ ማድረግ አይጠበቅበትም። ከስር ተመስገን እየቦለኩ ሳይሆን እኔ አልቦለኩም ሚዩትን ያደረኩ ለምን መሰለ ሚዩት ያደረኩ ተለጣፊ ብለ ስለሰደብከኝ ነው። በዚህ ደግሞ ሞዴሬተር ሰጥቶኝ የሚናገረኝ አይመስለኝም። ጸሎት በግልጽ ነው የምናገረው። ተለጣፊ ብሎ ማለት ምርቃት አይደለም። ለሌላ ጊዜ ቴክ ዘ ቡክ ኦፍ ጉድ ማነር እንኳን ለኔ አንተ ለሉተራኖችም አትመለስም አውቃለሁ። እኔው ወደ ሐሳቡ ስመለስ ጌታችን ኢየሱስ ክርስቶስ አንድ ሙሉ ህይወት ስለሆነ ያለው በዛ ሙሉ ህይወት ያለው ያስተማረው ወንጌል ራሱ ኢየሱስ ስለሆነ ቀድሞ የሚያስተምረው ኋላም ላይ ያስተምረው በህማማቱ ውስጥ የሚተግብረው ከህማማቱ በፊት የሚያስተምረው ከዛ በኋላ የሚተግብረው ሙሉ የጌታችን ኢየሱስ ክርስቶስ ህይወት ከተጸነሰበት እስካረገበት አሁንም በአባቱ ቀኝ ስለኛ አለ ብለን የምንልበት ሁሉ በሙሉ ለኛ ወንጌል ነው። ስለዚህ እንደዚህ ቃል በቃል ከሞቱና ከትንሳኤው ለይቶ ያስተማረበት ቦታ እስካላመጣው ድረስ ወንጌል ነው በወንጌል ክፍል ስላለ የወንጌል ሐሳብ ነው ብዬ ማለት አልችልም የሚባለው ሎጂክ አስኬድም ማለት ነው። ስለዚህ ላመጣችሁ ጥያቄዎች አስቀምጥ ኢየሱስ ክርስቶስ አስተምሯል። አዎ ምክንያቱም ዮሐንስ ወንጌል ምዕራፍ 3 ከቁጥር 5 ላይ ምን ብለን የምትጠራው ዮሐንስ ወንጌል ምዕራፍ 3 ከቁጥር 5 ወንጌል ነው ራሱ ብለን የምትጠራው። ከዛ በኋላ በማን ሕይወት ውስጥ የተገለጠ ነው? በጌታችን በኢየሱስ ክርስቶስ ራሱ። ይሄን ራሱ አንተ ለምትጠቀመዋለህ ለጥምቀት ማስረጃ ትጠቀመዋለህ። ከዛ ውጭ ማቴዎስ 28 ላይ በትንሳኤው ኢየሱስ ክርስቶስ ለዓለም ሁሉ ወንጌልን እንዲያውጁና ከዛ ወንጌል ብቻ አውጁ አይደለም ያላቸው እያስተማራችኋቸው ደቀ መዛሙርት ያደርጓቸው ብቻ አይደለም ያላቸው እያጠመቃችኋቸው ነው ብሎ የሚላቸው። ስለዚህ ጥምቀትም ወንጌል ነው ማለት ነው። ወንጌል ሲሆን ደግሞ ናት ጀስት ኢን ዘ ሴንስ ኦፍ የሚተገበር ብቻ የሚሰበክም ነው። በመጀመሪያው ፈርስት ኤቨር ሴርሞን ኢን ዘ ቸርች ሀፕን ያደረገው በጴጥሮስ አፍ ነው። በጴንጤቆስጤ ቀን ጴጥሮስም በግልጽ ለኃጢአታችሁ ስርየት ለኃጢአታችሁ ይቅርታ ታገኙ ዘንድ ተጠመቁ ብሎ ድብና አድርጎ አስቀምጦታል። ስለዚህ ለኔ የጠየቀኝ መልስ ይሄ ነው። መጽሐፍ ቅዱሳዊ ማስረጃው ይሄም ነው። ኋላ ደግሞ ሶስተኛው ፖይንት ያስቀመጥኩት ደግሞ ያስቀመጥከው የጃንደረባው እሱን አያሳይም ብለህ ካልክ either you are committing exact word fallacy ወይም ደግሞ እንዳንተ አረዳድ ስለ ሥላሴ የማያምን ሰው ወይም ደግሞ ቃል በቃል ስላልተጻፈ ስለ ጥምቀት ሳይናገረውም አንድ ሰው አጥምቁኝ ማለት ይችላል ወይም ስለ ሥላሴ ሳይማር ሊጠመቅ ይችላል ማለት ነው። therefore የምትሄድበትም ሎጂካል አርጉመንቶቹ ይሄኛውን ሎጂካል ኮንክሉዥን ሊያሰጥ የሚችል ነው ማለት ነው። ስለዚህ በዚህ መልኩ አንደኛ ያንተን ሎጂካል አርጉመንት አልስማማም፣ ሁለተኛ መጽሐፍ ቅዱስ በዚህ መልኩ ይሄንን ሐሳብ ፕሩቭ ያደርገዋል፣ ሶስተኛ ደግሞ
በወንጌል አሰባበክ ስልቴ አንደኛውን አስቀድሜ ሌላኛውን አስቀጥላለሁ ብሎ ማለት አንደኛው ከሌላኛው የተለየ የወንጌል ክፍል ነው፣ አንደኛውን የምነግረው ሳይሆን የምተገበረው ብቻ ነው ምናምን የሚባል አይነት ፖይንት እንዳስቀምጥ አያደርገኝም። ዲስ ኢዝ ማይ አንሰር። አመሰግናለሁ። ጆሴ ግን በጣም እንትን አደረከው፣ በጣም ሚስኮት አድርገኸው እሱ ሚስኮት እንዲደረግ አደረከው። እሱ እንደዛ ያላለው ነገር አርጎ ባክስ ውስጥ ማስቀመጡ ጥሩ አይደለም። ጆሴ አንተ ያንተን ሀሳብ ሪስፔክት እናደርጋለን። አይ ሚስኮት ማድረጉን ተውና ቃል በቃል ከስር ልብ በሉ እያለ ያለውን እያልኩኝ ነበር። ኬሪግማ ውስጥ ስላሴ የለም ነገር ግን ስላሴን የሚያካትታል ሲል ልብ በሉ እያልኩ ከስር እየጻፍኩኝ ነበርና ሚስ ሪፕሬዘንት እንዲደረግ ያደረግኩት ምንድን ነው? ከአፉ ቃል ያልወጣው እኔ ብሏል ያልኩት ምን አይነት ነገር አለ? ሳሚስቲ ነገር ቢኮዝ እሱ በፍጹም ምንድን ነው እዚህ ካሪግማ ውስጥ ሚስትረ ምንድነው ሳክራመንት ወይ ደግሞ ሚስትረ ስላሴ ምናምን የለም የሚል ኮንክሉዥን አልሰጠም ፈጽሞ። ፕሮክላሜሽን ነው። ፕሮክላሜሽኑ ሴንተሩ ክራይስት ነው። እንደ ሊድ የሚያደርገው ግን ወደ ሳክራመንት የሚል ነገር አምጥቷል። ቅድም እናንተ ቆይ አንድ ጊዜ አስጨርሰኝ። ሐዋርያት ሥራ ምዕራፍ 8 ላይ ከመምህር በረከት ሰምተናል። ቆይ ኤክስፕሌን እሱም ስላለ ኤክስፕሌን ያደርጋል። እኔ የታዘብኩትን ነገር ነው ማስቀምጥልህ ጆሴዋ። ከመምህር በረከት ጋር ሲያወሩ መምህር ምን አሉ? ከመምህር ሲጠይቁት ሐዋርያት ሥራ 8 ላይ ማነው ፊልጶስ አስተምሮ ነግሮታል። ለዚህ ለኢትዮጵያ ጃንደረባ ስለ ጥምቀት የሚል ትምህርት ተናገሩ። ማነው ኢዮሲ አርጊው ያደረገ ያለው? እሱ ሙሉ ሰው ስለሆነ ይመልሳል። ግን የታዘብኩትን ላስቀምጥ። ኢዮሲ እያለ ያለው ሜን ሴንትራል የሆነው ጎስፕል ክራይስት ባይ ሂምሰልፍ ነው። ኢሳያስ ላይ ያለው መጽሐፍ እሱ ነው። ከዛ በኋላ ግን የሰውየው ፌዝ ግን ሊድ አድርጎታል ወደ ምን? ወደ ሳክራመንት። እኔ አላውቅም አለ። እኔ አላውቅም ስለ ጥምቀት ያስተምረው አላውቅም። ግን አንድ ነገር ሜክሹር የማደርገው ነገር ያ ፌዝ ነው ወደ ሳክራመንት ያመጣው ያ ፌዝ። ከዛ በኋላ ቁጭ አድርጎ ነግሮትም ሊሆን ይችላል። ግን መጀመሪያ ግን ፕሮክሌምድ የምናደርገው ምንድነው? ካሪግማ የሚባለው ኮንሰፕቱ ፕሮክላሜሽን ነው። ፕሮክላሜሽን ከሆነ ግን ሴንተሩ ክራይስት ባይ ሂምሰልፍ ነው። አዋጅ ብለን የምንነግረው እሱኛውን ነው። እሱ ግን ከዛ በኋላ ፌዙ ወደ ምን ያመጣል ሲባል ወደ ሳክራሜንት። ቅድም እኮ መምህር በደንብ አስቀምጧል። ለሆነ ሰው ስለ ኢየሱስ ክርስቶስ ስትነግረው ከዛ በኋላ የእሱን ሪስፖንድ አይተ ነው ዲቴል ያለውን ነገር ስለ ስላሴ፣ ስለ ሳክራሜንት፣ በዛ ውስጥ ስላለ ስለ ቤተክርስቲያን ይሄ ሁላ የምታሳየው የሰውየውን ሪስፖንድ አይተ ነው። ሰውየው ሪጀክት ካደረገ you don't have to explain። ከዛ በኋላ ጎስፕል ግን ባይ ሂምሰልፍ ክራይስት ባይ ሂምሰልፍ ነው። and then እሱ ስታብራራ ግን በዛ ውስጥ ግን ፓርት ኦፍ ጎስፕል ነው ሲባል ሚስጥረ ስላሴ ኦፍ ኮርስ ያ ሰው ሚስጥረ ስላሴን ሳያውቅ አብን መንፈስ ቅዱስን ሳያውቅ አይጠመቅም። ኦፍ ኮርስ ሳክራሜንትን ሳያውቅ እነዚህ ነገሮች ግን ከምን ይቀርባሉ ሲባል ከፌዝ ነው። ስለዚህ እኛ እያብራራ ያለነው መጀመሪያ ካሪግማ፣ ከዛ በኋላ ፌዝ አለ፣ ከዛ በኋላ ሳክራሜንት አለ ብለን ያስቀመጥነው ወንድምነት። ምናልባት ሰዎችም ከታች ያሉ ሰዎች ሚስፖርት አደረጋችሁት። በመጀመሪያው በቀዳሚ የወንጌል አዋጁ ውስጥ የተጠቀመ ሰው አለ አምጡ ወይ የሚል ጥያቄ ተጠይቆ ነበር። ሳሚ we can't water down it ምክንያቱም አሁንም እኮ አታመጣም እኮ ሐዋርያት ሥራ በግልጽ አመጣሁ እንጂ የሐዋርያት ሥራ ምዕራፍ 2 በመጀመሪያ 37 ላይ 38 ላይ ነው ይሄ ያለው። ከሱ በፊት ከፍ ብለህ ስታነብ መጀመሪያ ፒተር የሰበከው ስለ ኢየሱስ ነው። ኢየሱስ ሰበካቸው። ከዛስ በኋላ ሻል ዊዱ ብለው የእነሱን ፌዝ ሪስፖንድ ሲመለከት ከዛ በኋላ የመጣው ነገር ሳክራመንት ነው ማለት ነው። ሳክራመንት ከፌዝ ቀጥሎ የመጣ ሪስፖንድ እንጂ ራሱ እንትኑ ምንድን ነው? ካሪግማው እዛ ላይ ጎስፕል ፕሮክላሜሽን ነው። ግን ምን ይዞ መጣ ሲባል ግን ሊድ ወደ ምን መጣ ሲባል ወደ ሪፔንታንስ እና ወደ ባፕቲዝም ይዟቸው መጣ ማለት ነው። ሐዋርያት ሥራ 2:38 እና ሐዋርያት ሥራ ምዕራፍ 36 ላይ ዲፍረንስ አለው። 37 ጴጥሮስ አላወጀላቸውም ሳክራመንትን እንደዛ አላልንም። ጥያቄው ግን እንደዛ ነበረ። በመጀመሪያ ፕሮክላሜሽኑ ሚስጥራትን ያስረዳ ሰው አምጡ ማስረጃ ከመጽሐፍ ቅዱስም ከአባቶችም ነበርኩ ጥያቄው እኮ በዛ ጎስፕል ላይ በፕሮክሌሜሽኑ ላይ ባፕቲዝምን ኢንክሉድ ያደረገ ስለ ኢየሱስ ሰብኮ ጥምቀትንም ኤክስፕሌን አድርጎ አስረድቶ የሰበከበት ትምህርት ካልካጠመጣ እየተናገርን ያለ ነው። ግን ኢየሱስ የጠየቀው እሱ ነው። በመጀመሪያ ደረጃ እኔም ራሱ ስናገር ምን ብዬ ነበር? በኢየሱስ ክርስቶስ ለማያምን ሰው ጥምቀት ቅዱስ ቁርባን ብንለው ሚኒንግለስ ነው።
መጀመሪያ እሱ ነው እያለ ያለው ኢዮሲ ጌታ በሚያውቀው ነው። ሚስኮት አድርገዋል ጆሲ። በቃ ይቅርና አሁን ሌሎች ያውሩ። በቃ ዳኒ ይቀጥል። ኤቨርፎን የተጠቀመ ሰው ካለ አለ ዲስቲንክቲቭ እያስቀመጠ ነው። ከጃንደረባው አንፃር ያልኩን እኮ በግልጽ ሰምተነዋል። ጆሲ እንትን በለው ቀን ለፈው ጥምቀት ትምህርት ነው ትላለህ ሳሚ ወይም ጆናታን? ጥምቀት ትምህርት ነው ብለህ ታምናለህ? አዎ ትምህርት ነው። ኦኬ ስለዚህ ትምህርቱ ወንጌል ነው አይደለም? እሱ ፓርት ኦፍ ወንጌል ነው። አርፍደህ ከመጣ ረጅም ሰዓት ነው ስንራይ እታች ነበርኩኝ ሳሚ እታች ነበርኩኝ። ፓርት ኦፍ ጋስፕል እና ፕሮክላሜሽን ኦፍ ጋስፕል ይለያያል ብለናል። ፕሮክላሜሽን ኦፍ ጋስፕል ኢዝ ሴንተርድ ክራይስት ነው። እሱ ግን ሊድ የሚያደርገው ፓርት ኦፍ ጋስፕል አለ። አንለያቸው፣ ተለይቶ አለ። ወንጌል ነው ማለት ነው። ትምህርት የሆነ ሁሉ ወንጌል ነው። እሰ ፓርት ኦፍ ጋስፕል እኮ ነው አይደለም? ቃሉን ነው የፈታ ነው። እኛ ቃሉን ነው የፈታ ነው። ሀብትሽ ካሪግማ የሚለውን ቃል ነው የፈታ ነው። ካሪግማ የሚለው ቃል ፕሮክላሜሽን ነው። ፕሮክላሜሽኑ ደግሞ ሴንተር የሚያደርገው ነገር አለ። እሱ ግን ሊድ የሚያደርገው ትምህርት አለ ብለን እያንዳንዱ ስቴፕ ባይ ስቴፕ ነው የፈታ ነው። አይ ቲንክ ረጅም ሰዓት ስለቆየን ኦኬ። በመሰረቱ ላይ ማርቆስ 16 በቂ ነው። ሀብትሽ ግን ዳኒ ቀድም ነበረ። ዳኒ ረጅም ሰዓት ቀድሞ ከመጣ ምናልባት አይ አሁን እኮ የዳኒ እኮ ከእናንተ ጋር ስለሆነ በዚህ ጉዳይ ላይ ምን እንደሆነ ዳኒ እሺ ችግር የለውም። እኔ ከመጀመሪያ ስትገባ ጀምሬ ነበርኩኝ ታች ስለነበርኩኝ ስራ ስላለኝ ነው እንጂ አዳምጣለሁ። መሰረቱ ማርቆስ 16 እኮ በቂ ነው እኮ ጥምቀት ወንጌል መሆኑን በቂ ነው። ምክንያቱም ያመነ የተጠመቀ ይድናል ነው የሚለው አይደለ? ከላይ ከፍ ብሎ ያለው 15 ላይ ምንድን ነው የሚለው? ፍጥረት ሁሉ ወንጌል ስበክ አይደለም የሚለው? ወንጌል ስበኩ ካለ በኋላ እኮ ነው ያመነ የተጠመቀ የሚለው። ምን ሊያደርግ ያመጣዋል? አሁን ወንጌል ስበኩ ተባለ። ከዛ በኋላ ያመነ የተጠመቀ ምንድነው የምታምነው? ምኑ ነው የምታምነው? አሁን ስለ ጥምቀት የማታውቀው ነገር እንዴት ትጠመቃለህ? የምታምነው እኮ ጥምቀቱ እኮ ነው። ጥምቀቱ ማለት ምን ማለት ነው? ጥምቀቱስ ምንድነው ብለን ስናስብ ደግሞ ባይዘው ወንጌል የሚለው የብስራት ነው። የብስራት ማለት ደግሞ አንተ ተጠቃሚ ስትሆን ነው የብስራት ተብሎ የሚነገር። ሳሚ የብስራት ካለ አንድ ሰው መጥቶ ምንድነው የማገኘው ነው የምትለው አይደለ? ተጠቃሚነትህም ጭምር ነው የሚያሳየው እንጂ የብስራት ተብለ አንተን የማይጠቅም ከሆነ የብስራት ተብሎ ሊነገር አይችልም። እንዴት ተደርጎ ነው የሚነገረው? ስለዚህ አንተም ተጠቃሚ መሆን አለብህ ነው። ወንጌል ማለት ደግሞ ልክ በማርቆስ ላይ ያለው ክርስቶስ ከሙታን ተነስተዋል። ኦኬ ሙተዋል፣ ተነስተዋል። ስለዚህ እኛም አብረን እንነሳለን ነው። በቃ ወንጌል የሚሆነው አንተም ከክርስቶስ ጋር ስትነሳ ነው። አንተም ተጠቃሚ ስትሆን ማለት ነው። ተጠቃሚነትህ መረጋገጥ አለበት። ካልሆነ ክርስቶስ ተነስተዋል፣ እሺ እና ምን ይሆን? እኔም አልጠቀም ከሆነ እንዴት የብስራት ይሆናል? እኔ የብስራት የሚሆንብኝ ግን አብረን ከነሳለን። ቆይ ልጨርስ መጀመሪያ ሐሳቤ። ስለዚህ ምንድነው በሮሜ ምዕራፍ 6 ላይ ያለው ከክርስቶስ ጋር አብረን የምንነሳው በጥምቀት ነው። ስለዚህ ለዚህ ነው ማርቆስ 16 ያመነ የተጠመቀ ይድናል የሚለውን ካመንክ በኋላ ወንጌሉ ከክርስቶስ ጋር ትነሳለህ፣ ክርስቶስ ከሙታን ተነስተዋልና አንተም ከክርስቶስ ጋር ትነሳለህ፣ በሰማያዊ ስፍራ ትቀመጣለህ ስትባል እንዴት አድርጌ ነው ከክርስቶስ ጋር የምቀመጠው በሰማያዊ ስፍራ የምቀመጠው የሚለውን ነገር ይነሳል ማለት ነው። ስትጠመቅ በሮሜ ምዕራፍ 6 ላይ ስትጠመቅ ይሆናል ማለት ነው። ለዚህ ነው ያመነ የተጠመቀ ይድናል ያለው ማለት ነው። ካልሆነ አንተም የማትድን ከሆነ እንዴት ነው አሁን ወንጌል የሚሆንብህ? አንተም እኮ ተጠቃሚ መሆን አለብህ ነው እያልኩ ያለሁት። ተጠቃሚ ስትሆን ወንጌል ይሆንብሃል። ስለዚህ መዳንም መረጋገጥ አለበት ነው። የሚረጋገጠው ደግሞ በምንድን ነው? ከክርስቶስ ጋር ስትነሳ ነው። ክርስቶስ ጋር የምትነሳው ደግሞ በምንድን ነው? በጥምቀት ነው። ስለዚህ ያመነ የተጠመቀ ይድናል የሚለውን ነገር እዚህ ላይ ወንጌል ሆኖ እናገኘዋለን ለማለት ነው። አመሰግናለሁ። ጥያቄ ካላችሁ ቀጥሉ። ወደዳችሁ የኔን ሐሳብ ያው ላስቀምጥና በእርግጥ ኢዮሲም ጆን ማስቀመጥ በፊት ግን ጸሎት አንድ ድምጽ ያሰማን እንዳይዘጋብን ረጅም ሰዓት ዝም ስላለ እንዳይዘረግፈ ጸሎት ሻለ ሳሚ እሱ ስታይል እኮ ቀርቷል። አሁን ቲክቶክ ባህሪውን ቀይሯል። ችግር የለውም። ቀየረ ቀይሯል አለ።
እሺ መጥቻለሁ፣ እየሰማኋችሁ ነው። ቀጥሉ። ቴንክ ዩ። መልካም ዜና ማለት ነው። ልጠይቅህ ነው በሀሳቡ ላይ ትሄዳለህ? መጀመሪያ ሀሳቡን ለማስቀመጥ ብዬ ነው። ሀሳቡ ላይ ላስቀምጥና ሴኩላር ጽሁፍ ውስጥ ማለት እሱ ደግሞ ያ ኢቫንጌሊየን የተባለው ነገር የኢየሱስ በእንግሊዝኛ too good to be true ይለዋል። too good to be true ይለዋል። ስለዚህ አንድ ሰው ለማስረዳት ያክል ነው። መገናኛ ሄዶ ስለ ጥምቀት አይደለም ስለ ጌታ ኢየሱስ ናገርኩኝ አንዴ አዳምጠኝ ላውራ አይደለም ያለኝ ብሎ ገብቶ ሀብቶም የረጅም ሰዓት እሱም ከመምህርም ሳሚም እያሉ ቁጭ ብሎ ነበር። ዛሬ ወደ ጌታ ለመጣ ሰው ይሁን ለአብ የሚባል አይደረግም። እንደዛ አለ። መልካም ዜናውን ታውጃለህ፣ ቀጥሎ ደግሞ ታስተምራለህ ማለት ነው እንዴት እንደዳና አንድ ሰው። ስለዚህ እግዚአብሔር ይዱላክ። አሁን በአጭሩ ስትመልስልኝ ዳኒ ይችላልው ላነብልህ ይችላልው። ኤቫንጌሊየን ይባላል መልካም ዜና ማለት ነው። ስለዚህ ሚስጥረ ጥምቀት ወንጌል ነው ሲልህ ምንድን ነው የምትለው? ባጭሩ አይደለም ነው ላልዳነ ሰው ሚስጥረ ጥምቀት ብዬ ቁጭ ብዬ የማስተምርበት ጊዜም አቅምም ጉልበትም የለኝም። ከሞት ወደ ህይወት ተሻገር ብዬ ነው። እሺ ሚስጥረ ቁርባን ራሱ ላልዳነ ሰው አስበዋል? ቁጭ አድርገህ ይሄ ስጋዬን ያልበላ ደሜን ያልጠጣ ነው። ወንጌል ማለት ከሞት ወደ ህይወት ከድቅድቅ ጨለማ ወደሚደነቅ ብርሃን መሻገርህን ማወጅ ማለት ነው ወንጌል ማለት። እሺ የመጨረሻ ሚስጥረ ትንሣኤ ሙታንስ እሱስ ወንጌል ነው? ሚስጥረ ትንሣኤ ሙታን ፕሮፐር ራሱን የቻለው
በኋላ የምትማረው ነው። ሰው ከድቅድቅ ጨለማ ወደሚደ ስለ ጥምቀት የተወራው መቼ ነው ጥያቄው። አሁን ጆሲም ወንጌል ከተሰበከ በኋላ ነው የኃጢአት ስርየት ሊሆን ስለሚችል ጥምቀት እነ ጴጥሮስ የሰበኩት ሐዋርያቱ የሰበኩትና የኃጢአት ስርየት ነው በጌታ በኢየሱስ ክርስቶስ ስም ምንድነው እየተጠመቁ የኃጢአት ስርየት ይገኛል የሚለው ሐሳብ የመጣው የወንጌል ሰበካውን ተከትሎ ነውና አብራሩ። በጥምቀት ኮንፈርሜሽን ኦፍ ፌዝ ነው። መጀመሪያ በወንጌል እወጃው የሚነገር አድኖታዊ እውነት አለ። በዛ ውስጥ እግዚአብሔር መንፈስ ይሰራል። ከዛ በጥምቀት ስናደርግ ያው በወንጌል ሰበካው ቨርባሊ በተሰበከው ወንጌል አማካኝነት የተላለፈው ጸጋ እምነት ኮንፈርምድ ይሆናል። የጌታ እራትም ጋር ስንመጣ እንደዛውና ማጠናከሪያ ልበለው በአማርኛ እንዴት እንደሆነ አላውቅም። አማርኛውን ስናመጣው ብቻ ግን ዋናው መሰረታዊ ነገር ስብከቱ ነው። ስብከቱ አሁን ጥምቀት ውስጥም አለ፣ ጌታ እራት ውስጥም አለ። ያው እኛ ሁለቱን ቅዱሳት ሚስጥራት ስለምናነሳ በእርግጥ የሶስተኛም እናነሳለን። እሱ የኮንፌሽን አብሶሉሽን የምንለው ምንድነው ለማለት የፈለኩት ሁለተኛው የምናወራው ስለ ጥምቀት የምናወራው ወንጌል ሰበካው ቀዳሚው ሰበካው ከተካሄደ በኋላ ነው። እሱ በሌለበት ስለ ጥምቀት ልናወራ አንችልም ነው። ስለ ጥምቀት የምታወራው ስላመነ ሰው ነው። ወደ በወንጌል ካላመነ ስለ ጥምቀት የምታወራው ነገር ትርጉም የሌለው ነው የሚሆነው። ይሄንን ነው የማነሳው። እዚህ ጋር ጥያቄ ጆሲ እንዲመልስልኝ የምፈልገው ሐዋርያት ሥራ ምዕራፍ 2ም ሐዋርያት ሥራ ምዕራፍ 8ም ኢትዮጵያ ማነው ቆርኔሊዮስም ጋር ሄዳይተ ከሆነ ጴጥሮስን ጌታ በመንፈሱ ቻሌንጅ ካደረገው በኋላ አሕዛብ ወደ ክርስቶስ መንግስት እንደሚካተቱ ከሞገተው በኋላ መጥቶ ወንጌል ከሰበከ በኋላ ነው እሱና ቤተሰቦቹ የተጠመቁት እና ተነግሯቸው ነበር ጥምቀት የሚል ነገር ካለ የጴጥሮስም የሰበከው ስብከት ግልጽ ነው። ፊልጶስም የሰበከው ግልጽ ነው፣ ተጽፏል። ጴጥሮስም ሐዋርያት ሥራ ምዕራፍ 2 ላይ የሰበከው ስብከት ግልጽ ነው፣ በሁሉም ቦታ ማለት ነው። እነዚህን ሶስቱ እንኳን መነሻ ብንወስድ ስለ ጥምቀት ተነስቷል ወይ ነው። ስለ ጥምቀት የተነሳ በኋላ ቀጥሎ ነው። መጀመሪያ ከተነሳ ቀጥሎ የኃጢአት ስርየት የሚሆን ጥምቀት ተጠመቁ ለምን ማለት አስፈለገው ጴጥሮስ? እቺን በተለይ ብትመልስልኝ ደስ ይለኛል ጆሲ። ኦልሬዲ ቀድሞ ስለ ጥምቀት ካወራቸው የኃጢአት ስርየት እንደሚሰጥ ጥምቀት ያው በጥምቀት በነገረ ጥምቀት ልበለው ትምህርት የኃጢአት ስርየት እንደሚሰጥ ወደ ክርስቶስ አካል መጨመሪያ እንደሆነ ሞቱና ትንሣኤው ጋር መተባበር እንደሆነ ወዘተረፈ የሚገልጸው ይሄ ቅዱስ ሥርዓት ምን ማለት እንደሆነ በመጀመሪያው ወንጌል ሰበካ እነ ጴጥሮስ አስቀድመው ከሰበኩ ቀጥሎ በወንጌል ላመኑ ሰዎች ኃጢአታችሁ ይሰረይ ዘንድ በክርስቶስ ኢየሱስ ተጠመቁ ማለት ለምን አስፈለጋቸው? ሁለት ጊዜ ለምን ይሰብካቸዋል? ኦልሬዲ መጀመሪያ ከተነገራቸው መድገም ለምን አስፈለገ? ሁል ጊዜ ሲመጣ የምናየው ጥምቀት ከወንጌል ሰበካው ቀጥሎ ስለሆነ እሱን ብትመልስልን። በጣም ጥሩ። በመጀመሪያ ያው ከመጀመሪያው በኋላ ነው ስለ ጥምቀት የሰበከው ብለን ካልን የጴጥሮስን ንግግር አንድ ወጥ የመጀመሪያ ሴርሞን መሆኑና ከዛ በኋላ መጨረሻ ላይ አማኞችን መቀበል የሚባለው ነገር ከዛ በኋላ መምጣቱን መካድ ነው የሚሆንብን። እንግዲህ ልጁ ማለት ወልድ እንደምናውቀው ቃሉ፣ ንግግሩ፣ ህይወቱ፣ ፈቃዱ፣ ክዋኔው እሱ ራሱ ወንጌል ነው። ወንጌል ስለ ልጁ ነው ይባላል። ወንጌል ልጁ ነው ይባላል። ብዙ ጊዜ አውቀውታል አላወቁትም፣ እሱ ሌላ ጥያቄ ነው። በፕሮቴስታንት ግን ያው የማይሆኑ ነገሮች አሁን ስሰማ ስለነበረ እንደዚህ የሚለው ይሄ በኢየሱስ ክርስቶስ ያለ ህይወት በእኛ ፊት መገለጡ እና ስለሱ መነገራችን ወንጌል የሚሆነው ጌታችን ኢየሱስ ክርስቶስ ራሱ በራሱ መልካም ዜና ስለሆነ ነው።
ቃሉ ራሱ አመጣጡ ከምንድን ነው እያልኩኝ ነበር ቅድም። ኤቫንጌሊዮ የሚባል የሂብሩ ቤት ሶራህ ነገስታት ልጅ ሲወልዱ ወይም ደግሞ ጦርነት ድል አድርገው ሲመለሱ የሚታወጅበት ቃል ነው። ጦርነቱን ድል አድርገናል፣ አለበለዚያ ደግሞ ወንድ ልጅ ተወልዷል፣ ይሄ የዚህ ንግስና የዚህ ሀገር ንግስና እየቀጠለ ነው ተብሎ እየተባለ ነው። ከዚህ አንጻር ይህንን ወደ ጌታችን ወደ ኢየሱስ ክርስቶስ ሕይወት ስንገልጸው መቼም ደግሞ ከወንጌላቱ የመጀመሪያው የማርቆስ ወንጌል አይደለም ወንጌል ብሎ ጠቅሶ የሚጀምረው። ስለዚህ ደግሞ በዚህ አጠቃቀሱ ውስጥ በወቅቱ ከነበረው ፖለቲካ አንጻር በግልጽ የማርቆስ ወንጌል በግልጽ ጌታችን ኢየሱስ ክርስቶስ ራሱ ነው ወንጌል እያለ እንደሆነ መረዳት የምንችልበት ነው፣ ከአጀማመሩ ላይ መጥቀሱ ማለት ነው። ስለዚህ በዘላለም ያለው የቅድስት ሥላሴ ሕይወት በጌታችን በኢየሱስ ክርስቶስ በጊዜ ውስጥ መገለጹ ወንጌል ነው። ልጁ ሕይወት ነው። ልጁ ራሱ ቃሉ፣ ኑሮው፣ ትእዛዙ እያንዳንዱ ወንጌል ነው። ያ ወንጌል ከሆነ ያመነ የተጠመቀ ይድናል ያለው ወንጌል ነው። ያ ወንጌል ከሆነ ከውሃና ከመንፈስ ካልተወለዳችሁ በስተቀር እግዚአብሔር መንግስት አታዩም ያለው ወንጌል ነው። ስለ አዋጅ ብቻ ነው የምናወራው ተብሎ በወንጌል ጉዳይ ላይ እሱን ማንጣት ከጀመርንም ደግሞ ጴጥሮስ እያደረገ ያለው አዋጅ ኬሪግማን የያዘ ከሆነ በዛ አዋጅ ስብከቶች አዋጅ ነው ጆሲ። አሁን እቺ የጠየቀኝን ጥያቄ በማስታወሻ ይዤ መዝግቢያቸዋለሁ። ያነሳቸው ፖይንቶች 1 2 3 4 5 6 7 8 መመለስ ያሉብኝ ኬዞች አሉ። አሁን ገና ሁለተኛው ላይ ነኝ። ካቋረጥከኝ አንተ 8 ፖይንት የሚያስፈልገው ነገር እንደጠየቀኝ እኔ ሳልመልስ ሁለተኛው ላይ መቋረጥ ከሆነ ፌር አይደለም። ሳይሰበክ የተጠመቀ አለ በሐዋርያት ሥራ ምዕራፍ 2 ኮንቴክስት ወይም ደግሞ ስለ ጥምቀት ሳይነገራቸው ወይም ስለ ኢየሱስ ሳይነግራቸው ወደ ጥምቀት ወሰዳቸው ያልኩበት ምንም ፖይንት የለም እኔ። ነገር ግን በመጀመሪያው በዛች ፕሮክላሜሽን በራሷ ጴጥሮስ ራሱ ስለ ኃጢአት ስርየት ሲሰብክ ስለ ጥምቀት ሰብኳቸዋል። ስለዚህ የመጀመሪያው the very first ever ፕሮክላሜሽን የጴጥሮስ ሴርሞን ስለ ጥምቀት የያዘች ነች ብዬ ነበር። ስለ ፊልጶስ ስታነሳ ደግሞ የጌታን ጥምቀት ተረዳ ብለን እንል ከሆነ ችግር ነው። ሲጠይቀው እሱን መርዳት አልቻለም። የሚያስረዳኝ ሰው ሳይኖር ይህንን መርዳት እንደማልችል ቢጠይቀዋል፣ ሄዶ ያስረዳዋል። በዛ ሲያስረዳው ስለ ጥምቀት ኤክስፕሊሲት ያልተናገረውም ከሆነ አዎ ይህ ድርጊቱ በራሱ ወንጌል ነው ብለን ካልን ፕሮክሌም ይደረግበታል። በትክክል ኬሪግማ ኢን ዘ ሊተርጂ ኮንቲኒየስሊ የሚቀጥል ከሆነ እንደገና ያያቸዋል። ሳብጀክቲቭ ብለን የምንጠራው ነው አይደል? ለምሳሌ ሜቶዶሎጂካሊ እኔ በመጀመሪያው ወንጌል አዋጅ ስለ ጥምቀት አወራለሁ። ጥምቀት የጌታ ወንጌል ስብከት አካል ነው ብዬ ስለማመን፣ ሌሎች ሰዎች ግን ይሄን ሊያደርጉ ይችላሉ፣ እኔ አደርጋለሁ የሚል ነው። እንደዚህ አይነት ውይይትማ ከገጠምን ምን ማለት ምንድን ነው ጥቅሙ? እዚህ መሰባሰባችን እያወራን ያለ ነው እንደ ቤተ እምነት እንጂ እንደ ግለሰብ አቋም አይደለም። አንተ እየመለስክ ያለው እንደ ግለሰብ ነው። የፔዳጎጂ ጉዳይ እንደው አንድራጎጂ ነው የምንለው ቴክኒካሊ የአንድራጎጂ ጉዳይ አይደለም። የሜቶዶሎጂ ጉዳይ የሆነ ሰው የሚመርጠውና የሆነ ሰው የሚተወው የቲቺንግ ለርኒንግ ሜቶዶሎጂ ጉዳይ አይደለም። አጠቃላይ የቤተ ክርስቲያን አስተምሮ ብለን የምንይዘው ስለሆነ መሰለኝ ውይይት እዚህ የገጠም ነው። ውይይትም ክርክርም ትንሽ ጠንከር እያለ ሲሄድ ማለት ነው። ስለዚህ እኔ የግድ ወንጌል ስሰብክ የወንጌል ሰበካ ውስጥ ጥምቀትም መካተት ግዴታ አለበት ብዬ አምናለሁ እና ሰብካለሁ ከሆነ I think this is too subjective ግላዊ ነው። ያንተን አቋም ነው እየነገርከን ያለ። አሁን እኛ እንደ ቤተ ክርስቲያን አቋም ነው የምናወራው። እነዚህ ቅዱሳት ሚስጥራት በወንጌል እወጃ ውስጥ ተቀምጠዋል ወይ ነው
ያ ይሄን ስንጠይቅ ግን የወንጌል ሰበካው የቅዱሳት ሚስጥራት ይዘት የለውም ማለት ግን አይደለም። እዚህ ጋር ያልተረዳዳ ነው፣ እዚህ ጋር ያልተገነዛዘብ ነው፣ እዚህ ጋር ነው። የወንጌል ሰበካው ይዘትን ስንመለከት ምንድነው ሚስጥረ ስጋዌንም ሚስጥረ ስላሴን የምንላቸው ነገሮች የሚያመላክትባቸው ተዘዋዋሪ የሆኑ ገለጣዎች አሉት። ያ ማለት ግን ትምህርተ ስላሴ በግልጽ ጥምቀት በግልጽ ቁርባን ምንድነው ቅዱሳን ምንድነው የጌታ እራት በግልጽ ተቀምጧል ማለት ግን አይደለም። ማለት አርቲኩሌቲቭ በሆነ መንገድ አሁን የምጠይቅህ የግልህን ሳይሆን እንደ ቤተ ክርስቲያን ነው። እኔ እንደዚያ አላደርግም እንዲህ ነው የማደርገው ከሆነ ውይይቱ ከቤተ እምነት በአዲስ ኪዳን የወንጌል ሰበካ በተለይ በሐዋርያት ሥራ መጽሐፍ ሐዋርያቱ ወንጌልን ሲሰብኩ የጌታ እራትን፣ ጥምቀትን፣ ሌሎች ቅዱሳት ሚስጥራትን አካተው የሰበኩበት ንባብ ማሳየት ያስፈልጋል። ኢትዮጵያዊ ጃንደረባን አንስቶ ኢትዮጵያዊ ጃንደረባ እኮ እንዳልጠመቅ ምን የሚከለክለኛል ብሎ ስለጠየቀ ጥያቄው ወንጌል ሰበካ የፊልጶስ የወንጌል ሰበካ ጥምቀት ነበረው የሚል ከሆነ ዊክንድ አክሽን ነው። መነሻውና መዳረሻው በደንብ ተገናዝቦ የሚደጋገፍ አይደለም ብዬ ነው ማምነው። ምክንያቱም ለዚህ ምክንያቴ በደንብ ሰማኝ። የጴጥሮስ ስብከት የፊልጶስ ስብከት በክፍሉ ላይ ሐዋርያት ሥራ ምዕራፍ 8 ቁጭ ብሏል በግልጽ ጥምቀት የሚባል ነገር አናገኝም። ስለዚህ ጥያቄው ስለ ጥምቀት እንደተሰበከ ያስረዳል የሚለው ሙግት ገደል ገባ ማለት ነው፣ አያስኬድም። በፊልጶስ ስብከት ውስጥ ስለ ጥምቀት ያወራው ነገር ካለ ግን ክፍሉን ገልጠን ስናነብ ስለ ጥምቀት ጥያቄ ያነሳ የሚለው ሙግት ያስኬዳል ማለት ይደጋገፋል መነሻውና መድረሻው። ክፍለ ንባቡ ላይ ግን ፊልጶስ በፍጹም ስለ ጥምቀት እንዳነሳ የሚናገር አንድም ቃል ስንኝ አረፍተ ነገር አናገኝም። የኦርደር ጉዳይ ነው እያወራን ያለ ነው እኛ እንጂ በመጀመሪያው የወንጌል ስብከት ውስጥ ጥምቀት አሁን ቀጥሎ ጴጥሮስ ያመኑ ሰዎችን ተጠመቁና ኃጢአት ስርየት ታገኛላችሁ ሁለተኛ ብሎ መናገሩን አልካድንም። በመጀመሪያው ስብከት ነው እየተባለ ያለው። ቴንክ ዩ። እዚህ ጋር ለነሳቸው ሀሳቦችን ማስቀምጠው ደግሞ ምንድነው ማለት ግላዊ መልስ ብሎ ማለት ሜቶዶሎጂ ዋይድ ቫራይቲ ስላለው ያንን ለማድረግ መብት አለኝ ማለት ባጭሩ በአማርኛ ምን ማለት ነው? ቤተክርስቲያኔ ስለምትፈቅድልኝ የሚደረግና የምታምንበት ነገር ስለሆነ አደርገዋለሁ ማለት ነው። ስለዚህ በተለይም እንደ ካቶሊካውያን የምንታወቀው የቤተክርስቲያናችን በቀቀን እንደሆነን አይደለም። ከቤተክርስቲያን የወጣ ምንም ነገር አልተናገርኩም። በኩራት የምናገረው ነገር እዚህ ጋር ያወራሁት የግል አስተያየቴ ነገር ሳይሆን የቤተክርስቲያን ትምህርት ነው። ደግሞ በኩራት የምናገረው ትክክለኛው አፈታትም እንደዚህ ነው ብዬ የማምነው። ልቀጥልና እንደ ቤተ እምነት የሚቻል ነው። የቤተክርስቲያንም አስተምሮ ነው። ቤተክርስቲያን እንደውም ለምሳሌ በሕገ ቀኖና 840 ላይ ሚስጥራት የቤተክርስቲያን ሕይወት ማዕከል እንደሆነ ስፔሲፊካሊ ደግሞ ቅዱስ ቁርባን እንደሆነ ሌሎቹ የሚሽን ስራዎች ሁሉ ሰዎችን ሁሉ ወደዛ ሕይወት ለማምጣት የሚደረጉ እንደሆኑ የሚሽን ስራዎቹ ራሳቸው ይህን እንደሚይዙ ታምናለች። ስለዚህ ሳወራ የግል ሐሳቤን ብቻ ሳይሆን እያወራ ያሉት የቤተክርስቲያንን ትምህርት ነው ማለት ነው። አንለስ you are trying to making it personal እንደውም በተቃራኒ ማለት ነው። ከዛኛው ደግሞ እንደገና በወንጌል ወጃ ውስጥ ተቀምጠዋል። እንደምናውቀው አራቱ መጽሐፍት በአዲስ ኪዳን ውስጥ ወንጌል የተባሉት ለምንድን ነው? የጌታችን ኢየሱስ ክርስቶስ ሙሉ ህይወትን የሚገልጹ ስለሆኑ ሙሉ ህይወት ስል ሲምፕሊ ሎጂካል የሆነ ኮንክሉዥን ስንሰራ ማለት ነው። ከዛ ውጪ ስለ ጥምቀትና ስለ ቅዱስ ቁርባን ስለ ሚስጥራት ተዘዋዋሪ የሚባል ነገር የለም። በቀጥታ ግልጽ የሆነ ነገር ነው። መቼም እናንተ እንደ ፕሮቴስታንት እንደ ቬሪ ፈርስት ፕሮቴስታንት
ሶላ ስክሪፕቸር እንደሚያምን ዶግማዎቻችሁን የምትወስዱት በመጽሐፍ ቅዱስ ውስጥ ሲገኙ እንደሆነ እናምናለን። መጽሐፍ ቅዱስ ውስጥ በተዘዋዋሪ ባለ ነገር ላይ ዶግማችንን መስርተናል ስፔሲፊክሊ በቅዱስ ቁርባንና በጥምቀት ላይ እንደማትለኝ ተስፋ አደርጋለሁ። የቅዱስ ቁርባን ትምህርት የሥላሴ ትምህርት መጽሐፍ ቅዱስ ላይ ኢምፕሊሲትሊ አይደለም ያሉት ኤክስፕሊሲትሊ ነው ያሉት፣ በተዘዋዋሪ አይደለም። ስለዚህ ምናልባት ቴዎሎጂካል ኢንሪችመንት ማለት የነገረ መለኮታዊ ቃላት መዳበር፣ መበልጸግ፣ ሄረሲዎችን ሪፊዩት ማድረግ በታሪክ የመጣ ዲቨሎፕመንት ሊሆን ይችላል። ኤክስፕሊሲትሊ ግን ዶግማው እዛ ውስጥ ያለ ነው ማለት ነው። ከዛ እንደገና ሐዋርያት ሥራ ላይ ጴጥሮስ ሲናገር እንግዲህ በሐዋርያቱ ሕይወት ውስጥ ያልሆነ ነገር ሆኖ ከሆነ እኔ አላቅም። የመጀመሪያው ፈርስት ኤቨር ፕሮክላሜሽን ግን ሐዋርያ ጴጥሮስ ራሱ ወንጌል እየሰበከ ነው። በክርስቶስ መሞትና ትንሣኤ እንዲያምኑ እየነገራቸው ነው። ስለ ኃጢአት ስርየት እንዲጠመቁ እየነገራቸው ነው። ስለ ኃጢአታቸው ክርስቶስ ሞተ፣ እንዲሁም ደግሞ ይህንን የክርስቶስ ስለ ኃጢአታቸው ስርየት መሞቱን በጥምቀት እንዲያገኙ እየነገራቸው ነው። ከዛ ደግሞ የፊልጶስ ዋና ሰበካ ጥምቀት ነው፣ እዛ ውስጥ ዋና ንግግሩን ጥምቀት አድርጓል ብሎ ያለ ሰው ስለሌለ ወደዛ በሚያመራ መልኩ የተነሱን ሐሳቦች ማምራት አስፈላጊ ነው ብዬ አላምንም። ነገር ግን በዛ ንግግር ውስጥ ጥምቀት ሳይነገረው እና ስለ ጥምቀት ሳይማር የኢሳያስን መጽሐፍ ሲያነብ ተነስቶ ፊልጶስ በፈታለት ብቻ እዛ ላይ ኤክስፕሊሲት እንደተጻፈ ከሆነ ከኢሳያስ ተነስቶ እንዳልጠመቅ ማን ይከለክለኛል ብሎ ካለ እየተባለ ያለው ምንድነው? ባልተነገረው ነገር የሆነ ነገር ተረድቷል እያለ ነው። እንግዲህ የኔ ሳይሆን ፈላሲው እዚህ ጋር በሌለ ነገር የሆነ ኮንክሉዥን አመጣ የሚባለው ነገር ፈላሲ እንደሆነ ግልጽ ነው። አንለስ you are using exact word fallacy as an instrument your argument የማያስኬድ ማለት ነው። ከዛ ኦርደር አለው ምናምን የሚለው አዎ ምንድነው ሚስታጎጂካል የሆነ ካታኬሲስ ሲሰራ አንድ ሰው በዛ ፔዳጎጂ ወይም ሜቶዶሎጂ ውስጥ ኦርደር ላይ ያስቀምጥ ይችላል። ኦርደሩ ግን ነሰሰርሊ በመጀመሪያ ሴርሞን ሊመጣ አይችልም ወይም ሚስጥራት ፕሮክሌም ሊደረጉ አይችልም የሚባል ኮንክሉዥን ሊሰጠን አይችልም። በእናንተ ውስጥ ኦርደሩ በዚህን አይነት መልኩ ለምን ያስፈልጋል ከተባለ ዊ ኦል ኖው ኢት ባፕቲዝምን አዝ አብሶሉት ኔሴሲቲ አንደር ኖርማል ሰርከምስታንስ ስለማታዩት አንደኛ፣ እንደገና ደግሞ በኦርዶ ሳሊቲስ ከጥምቀት በፊትም በሎጂካል ፕራዮሪቲ ያ ሰውዬ ሊወለድ የሚችልበት ሴንስ ስላለ ሁለተኛ፣ ከዛ አንጻር እናንተ ይሄ አይነት ኦርደርና ዲስቲንክሽን ያስፈልጋቸዋል። ለኛ ግን we don't hold these traditions which came with Luther እና we don't need such order and distinctions። ስለዚህ ከዚህ አንጻር ነው ያልኩ ያለሁት እያልን የነበረው ማለት ነው። ለመጨረሻ ሐሳብ የግድ በመቼም ሐሳብ ለመለዋወጥ ለሚያደምጡን ሰዎች ልዩነታችንን ለማሳየት እንጂ ለመተማመን ስላልሆነ የምናወራው እስከ መጨረሻው እንድንተማመን እየጠበቅን መሟገት ያለብን አይመስለኝም። መጨረሻ ላይ ምናልባት ሐሳብ ሰጥቼ ለመሰናበት የምፈልገው ነገር አንድ በተደጋጋሚ ስታነሳው ነበርና ያልመለስኩልህ በተደጋጋሚ የተነሱ የነበሩት ወሳኝ መሰረታዊ ጥያቄዎች ላይ ትኩረት ለማድረግ በመፈለግ ነው። ለምሳሌ አራት ወንጌላት ወንጌላቸው ብለሃል። እውነት ነው ወንጌላቸው፣ ግን ወንጌላት ሲባሉ እኮ የሊትሬቸር ጀነራ ነው። ሄርሜኔቲክስ ላይ ስናወራ የሊትሬቸር ጀነራ ናቸው። ወንጌል የሚባል ራሱን የቻለ ስነ ጽሑፍ ዘውግ አለ አይደል? እንደዛ ማለት ነው። ያ ማለት ግን እዛ ጋር የተጻፈው ወንጌል አይደለም ማለት አይደለም። ወንጌላት ብለን ስንጠራ ግን ልክ የሐዋርያት ሥራ የትረካይ መጽሐፍ እንደምንለው የራእይ መጽሐፍን አቡ ቀለም ሲሳይ እንደምንለው አይነት ማለት ነው። ስፔሲፊክ ሆነ እናወራ ከተባለ ማለት ነው። በወንጌላት ውስጥ ወንጌል በሚባለው የስነ ጽሑፍ ዘውግ ውስጥ የተቀመጡ የክርስቶስ ኢየሱስ ሕይወትና አገልግሎት ታሪኮች ላይ ቆመን ስለ ጥምቀት ስለተወራ ብለን ጥምቀት ማለት የወንጌል እወጃ አካል ነው ብሎ አርጊመንት መስራት አንደኛ የስነ ጽሑፍ ዘውጉንና የወንጌል ሰበካውን ይዘት ማምታታት ነው የሚሆነው እና እንደሱ አይነት ሙግት እኔ ብዙ የሚያስኬድ ነው ሙግት ነው ብዬ አላስብም። ወይስ የግድ ሁሉም ላይ እንስማማለን ማለት ስላልሆነ ስለማንስማማ እቺን ለማለት ነው። ጸሎት አመሰግናለሁ። በዚህ አጋጣሚ ጸሎት በጣም የሰከነ ኦርቶዶክስ ወንድሞቻችን የሰከነ አወያይ ነው። በጣም አፕሪሺየት ማድረግ ፈልጋለሁ። በተደጋጋሚ ስታወያይም ስለሰማው ባላንስድ የሆነ አወያይ ሆነ ነው ያገኘውና ስለሰጠኝ እድል አመሰግናለሁ። ከጆሲ ጋር ስላወራው ቴንኪው አመሰግናለሁ።
እዚህ ጋር ልለያችሁ። አንድ ደቂቃ ብትቆይ። ይቅርታ ጆሲዬ፣ ኢዮስያስ አንድ ጊዜ መቆየት ከቻልክ 1 ደቂቃ 2 ደቂቃ አንድ ሀሳብ መስማት ፈልጌ ነው። ይቻላል? ትችላለህ? አንድ ጊዜ 3 ፖይንት ነው ያለችኝ። እኔ መሄድ ስለምፈልግ እንዲቆይ ፈልጌ ነው። መቆየት ትችላለህ እያልኩት ነው። እኔም ጥያቄ ስላለኝ 2 ደቂቃ ብዬ ነው። ሌላ ጊዜም ስላለን እንወያያለን። ወዳችን እንግዲህ 1 ደቂቃ ስጠኝ ከቻልክ ጆሲ። አይ ነው ፖይንቶች ከመጣንበት ውይይት ጋር ስለሚያያዙ ማለት ነው። ያው ለመተማመን አልሞገትንም። ያው ሁሉም የሚያምንበትን ፖይንት አሰርት ለማድረግ ነው እንጂ እሱ ላይ እኔ ብስማማለሁ። አይ ዶንት ኤክስፔክት ኤኒዋን ዛሬ እዚህ ላይ ተማምነን እንድንወጣ በዚህ ጉዳይ እናንተ እንዲጠብቅ ማለት ነው። ኢቭን ዶ ኢት ካን ሃፕንስ በታሪክ ውስጥ እንደዚህ አይነት ነገር ሀፕን ሊያደርግ ቢችል ያው ካነሳው አንጻር ግን ሊትሬቸር ጀነር ምናምን ብቻ አድርገን ዋተርዳውን የምናደርገው የምንችለው ነገር አይደለም። ምክንያቱም ወንጌል ነው ብለን ስንል ኢንስፓየርድ ወርድ ኦፍ ጎድ ነው። በተለይ ደግሞ ፎር ሳማን ሁ ካምስ ፍሮም ደ ሉተራን ሳይድ the only infallible authority እንደመሆኑ መጽሐፍ ቅዱስ it is not just a genre, it's not just የተጻፈ ብቻ ግን infallible word of God the sole rule of faith ብላችሁ ከምትይዟቸው መጽሐፍት መካከል የጌታችን የኢየሱስ ክርስቶስን የያዙ ስለሆኑ it's just a genre ብለን ዋተር ዳውን የምናደርገው አይደለም። የተነሱትን ሐሳቦች ለማለት ፈልጌ ነው። ምክንያቱም we know that you hold sola scripture ከዛ አንድ ነገር በጽሁፍም በንግግርም አዋጅ ነው ተብሎ ሊቀመጥ ይችላል። ለምሳሌ አንድ ንጉስ የሆነ ሀገር ላይ እንዲታወጅ የሚፈልገውን ነገር በደብዳቤ ልኮት ስላነበቡት ኢንክሉዲንግ የጳውሎስን ጽሁፎች በጽሁፍ የተላኩት ወደዛ they were not proclamations ማለት አንችልም ስለተጻፉ ኦራይደር የጴጥሮስ ንግግር እየተናገረ የነበረው ጊዜ ላይ አዋጅ ነው፣ ግን ተጽፎ ወደኛ ሲመጣ ለኛም የሚሆን አዋጅ የማያደርገው ነገር የለም ማለት ነው። ስለዚህ ዶግማቲክሊ የምናምነውን ነገር ከዛ የምንቀዳ ከሆነ ሹርሊ ዲክሪ ሊሆን ይችላል የተጻፈ ነገር ሪፊውቴሽን ጀምር ትላለህ ጆሲ? እሺ ጆሲ፣ ሌሎች ልትራኖች ካላችሁ ብርሃነ ጥያቄ ስላለው መቀበል የሚችል ካለ ግቡ። እሺ ዲያቆን እናመሰግናለን። ጥሩ ውይይት ነበረ። ሌሎች የምትገቡ መመለስ የምትችሉ ልዩነቱን ማሳየትም ስለምንፈልግ ማለት ነውና ፕሮቴስታንቱ ሲል ልዩነት መኖሩን እንግዲህ ዛሬ ማየት እንችላለን ብዬ አስባለሁ። ሲቀጥል ብርሃነ ትንሽ ነገር ይላሉ ነው መጠየቅ ነበር የፈለከው አይደል? ይቅርታ እንግዲህ ችግር የለም። ትንሽ ሰዓትም መወያየት እችላለሁ። ባነሱት ጉዳይ ላይ በጣም ማንሳት የፈለኩት ፖይንት ነበረ። ኤኒዌይ ችግር የለም። እንትና ቤሊም ገብቷልና ምናልባት እሱን መመለስ ከቻለ ፈቃደኛ ከሆነና የውይይት መንፈስ ካለው ማውራት እንችላለን ከሱ ጋር። ትችላለህ ቤሊ? እሺ፣ አይ ጠይቀኝ፣ እኔ ቻልኩትን እመልሳለሁ። እኔም ግን እጠይቃቸዋለሁ በዛ ከተስማማ። ጥሩ፣ ለመወያየት ነው የምንወያየው። እሺ፣ ጸሎቴ ያው እንደተባለው ብርሃንዬ ግን ሁሉንም እንደጠየቅናቸው በዚህ ቢጀምር ጥሩ ነው። ከዛ ለእርሶ ብሰጥ የገቡትን ሁላ እየጠየቁ ስለነው። ቤሊ ሰላም ብያለሁና እሺ፣ ሁሉንም ከዚህ በፊት የገቡትን እየጠየቅን ስለነበር ቤሊ ወንጌል የሆነውን ፓርት ትነግረኛለህ ማለት ነው። ሚስጥረ ስላሴ ወንጌል ነው ቤሊ? ስለ ስላሴ ማውራት አይ ወንጌል ፓርት ነው እንጂ ወንጌል አይደለም። ወንጌል ስለ ልጁ ነው የሚለው። እሺ፣ ወንጌል ፓርት ወንጌል አይደለም። እሺ፣ በጣም ጥሩ። እሺ፣ ሚስጥረ ስጋዌስ ወንጌል ነው ወንጌል አይደለም? አሁን ሚስጥረ ስላሴ ሚስጥረ እንደዚህ አሁን አንተ በምትለው መንገድ መጽሐፍ ቅዱስ ላይ አልተቀመጡም። ትምህርቱ አለ ከመጽሐፍ ቅዱስ ትምህርቱን አንተ በትምህርቱ እኮ ቤሊ አንተ በትምህርቱ እያደረግክ መልስልኝ። ምንም ችግር እኮ የለውም።
የስላሴ ትምህርት ብለህም መውሰድ ትችላለህ። ቃሉ ከከበደ የስላሴ ትምህርት ነው። ወንጌል ነው። ቆይ ስማኛ። ለምሳሌ እግዚአብሔር አንድያ ልጁን እስኪሰጥ ዓለምን ወዷል ሲል እዚህ ጋር አብም ይጠቀሳል፣ ወልድም ይጠቀሳል ወንጌል ላይ። በዛ መንገድ ከሆነ